ሰው ቢራና ምናምን ይላል። እሺ ይቺ በምስሉ ላይ የምትመለከቷት ነፍሰ ጡር የዚች ልጅ እናት ይችን የ4 ወር ጨቅላ ልጇን ለዚህ ለምታዩት ምስኪን አባቷ አስታቅፋ ቤት ውስጥ የአልኮልና ተያያዥ መጠጦችን እንዲህ በምትመለከቱት መንገድ እየጠጣች ሱሷን ታጋግላለች። ይቺ አራስነት እንኳን ያልገደባት ጠጪ፣ ሰካራም፣ ሱሰኛ አንዴ ሲያሻት ምክንያት አንዴ ሐረር፣ አንዴ ሀበሻ ቢራ፣ አንዴ ደግሞ ጊዮርጊስ ቢራ ሲያሻት ደግሞ ካቲካላ ጨምሮ እየጠጣች ትገኛለች። ይሄ ምስኪን ባሏ ሱሷን ለማስቆም ቢለፋ ቢሞክር ያልወሰደበት ጸበል ያልወሰደበት አዋቂ ቤት የለም። አሁን የምትመለከቱትን ቢራ ስጨርስ ደግሞ እዚህ በምስሉ ላይ የምትመለከቱትን ወይን ከፍታ ደግሞ አዳሯን ስጠጣ የምታመሽ ይሆናል። ይሄው ሲያገባውት ይሄንን የመሰለ ውፍረትና መልክ የነበረው ሰው እሷን ከሱሷ ለመግራት በሚያደርገው ጥረት በዚህ መንገዱ ከስቷል። ታዲያ የዚህ ቤተሰብ እጣ ፈንታ ምን ይመስላችኋል? የቢራ ፋብሪካዎች ሀሳብ ስጡበት። የዜናውን ጥንቅር ያቀረበላችሁ ደግሞ ይሄ ምስኪኑ ወዳጃችሁ ሲሆን በካሜራው እኔ ያለው እናመሰግናለን።